ባንዳውን ትቼ የኢትዮጵያ ህዝብ እንደ ህዝብ መከላከያ ሰራዊት ይወዳል። መከላከያ ሰራዊት አለ ማለት ሉዓላዊነት አለ ማለት ነው። መከላከያ ሰራዊት የለም ማለት ተበትነሃል ማለት ነው። እኔ እሻላለሁ የኔ ሐሳብ ጥሩ ነው እኔ በልጣለሁ ይሄ ያለው ትክክል አይደለም ወዘተ እያለ ሊለፈልፍ ይችላል። አገር ማዳን ግን አይችልም። ማንም እንደዚህ አይነት ኃይል አገር ማዳን አይችልም። ሁሉ ጭቅጭቁ ንትርኩ እኔ እሻላለሁ ባይነቱ እኔ የበለጠ ልውሰድ ባይነት የሚለውም የሚመጣ ከሆነ እኔም ተጎድቻለሁ የሚለውም የሚመጣ ከሆነ አገር ሲኖር ነው። አገር ሲኖር እዛ አገር ውስጥ እንደፈለክ ትጫወታለህ። አገር ከሌለ ግን ትሰደዳለህ እንጂ የምትጫወተው ፖለቲካ የለም። የኢትዮጵያ ህዝብ ይሄን ስለሚያውቅ በሙሉ ከጫፍ እስከ ጫፍ የመከላከያ ሰራዊት ደጋፊ እንደሆነ እናውቃለን። የኢትዮጵያ መከላከያ ሰራዊትም ከሁሉ በላይ ከራስ በላይ አይደለም ከራስ በላይ ህዝባችን የሚል እሴት ያለው ተቋም። ስለዚህ ህዝብ ያከብራል፣ ህዝብ ይንከባከባል፣ ህዝብ ይረዳል፣ ህዝብ ያድናል። ጠንቃቃ ሰራዊት ነው። ማዕከሉ ህዝብ ስለሆነ ጠንቃቃ ሰራዊት ነው። ሁለቱ የህዝቡ ለተቃውሞ ያለው ክብርና የሚሰጠው ሞራል ሰራዊቱ ደግሞ ከራሴ በላይ ለህዝብ ብሎ የሚሰራው ስራ ሲገናኙ ሲደመሩ የኢትዮጵያ ሉዓላዊነት አንድነት ይጠብቃል። አገር ከሌለ ግን ምንም ነገር የለም። መከላከያ ሰራዊት ለኢትዮጵያ የመጀመሪያ ፕራዮሪቲ ነው። ከማንኛውም የመንግስት መስሪያ ቤት በላይ የመጀመሪያ ፕራዮሪቲ ነው። ሌላኛው የመንግስት መስሪያ ቤት መከላከያ ሲኖር ነው የሚኖረው፣ እንደ መስሪያ ቤትም ኦፕሬት የሚያደርገው የሚሰራው ለአገሩ የሚገባው ሚና የሚጫወተው ይሄ ሲሆን ነው። መከላከያ የምትደራደረው ነገር አይደለም። ይጥፋ ይፍረስ ገዳይ ነው ዘራፊ ነው የምትለው አይነት ኃይል አይደለም። ስለዚህ መከላከያ ሰራዊት መደገፍ ማለት የኢትዮጵያን ህልውና መደገፍ ማለት ነው። ቅድም እንዳልኩት መከላከያ ከራሴ በላይ ለህዝብ ነው የሚለው። ከራሴ በላይ ማለት ስለኔ ተውት፣ እኔ ራሴ ለህዝቡ ሰጥቻለሁ፣ ሞትም ካለ ሞታለሁ፣ አካል መጉደል ካለም ጎላለሁ ማለት ነው። ይሄ እሴት በትልቁ ተጽፎ በየሰራዊቱ ካምፖች አለ። በተግባርም እሱን ነው እያደረገ ያለው። ተጠቃሚ እንዲሆን ለማድረግ እየተሞከረ ነው። ደሞዙን በማሻሻል ምግቡን በማሻሻል ልብሱን በማሻሻል ጤናውን በማሻሻል ጤናውን ለማሻሻል ሆስፒታል በመስራት በመገንባት እንዲሰለጥን የስልጠና ተቋማት በመገንባት ቦርድ ሲወጣ ቆስሎ ቦርድ ሲወጣ የሚበላ እንዳያጣ ከአገልግሎት በኋላ የቦርድ ክፍያ በመክፈል አገልግሎት ጡረታ ሲወጣ የጡረታውን በማስከበር አገልግሎት ሲወጣ መውደቂያ እንዳያጣ የቤት ዋስትና እንዲኖረው በማድረግ የሞት አደጋ ቢደርስበት ትንሽም ቢሆን ካሳ እንዲያገኝ በማድረግ እየተሰራ ነው በሰራዊቱ ውስጥ። ግን በቂ አይደለም። ባለፈው በደርግ ዘመን እንኳን ታስቦ የተሰራው የጀግኖች አምባ ህዋት አፍርሶት እዛ የነበሩ መዋለ ህፃናት የሚባል ነበረ። መዋለ ህፃናቶቹ እዛ የሚማሩት
የቀድሞ ሰራዊት ልጆች ናቸው። የቀድሞ ልጆች ሰራዊት ልጆች አባቶቻቸው የተሰዉባቸው ናቸው። ሌላው ደግሞ ጀግኖች አባ የሚባለው እዛው ያለው ደግሞ ዲሴብል የሆኑ ጀግኖች የሚያርፉበት የነበረ ቦታ ነው። ልክ እንደ ጠላት ተቆጥሮ ብትንትኑ ነው ያወጡት። አሁን በምናደርገው ሪፎርም እና ትራንስፎርሜሽን አንዱ ያስተካከልነው ነገር ቢኖር እሱ ነው። ዛሬ ዲሴብል የሆኑ ወታደሮቻችን ይሄ ዘለቄታ መጦር ያለባቸው ራሳቸውን የማይችሉ ወታደሮቻችን እዛ ገብተዋል። እዛ ገብተው እንክብካቤ የተደረገላቸው ነው። ቀርቶን የነበረው ይሄ ፕሮግራም ነው። የኢኖቬሽን ፕሮግራም ነው ቀርቶ ነበር የነበረው። መከላከያ ሰራዊት ወታደሩን ብቻ አይደለም ማየት ያለባቸው። ቤተሰብ አለው፣ ልጆች አሉት፣ ሚስት አለው፣ እናት አለው፣ አባት አለው። ኢትዮጵያ አቅሟ በፈቀደ ጊዜ እኛም ማሰብ በጀመርን ጊዜ እንደዚህ አይነት ፕሮግራሞች ማሰብ መጀመራችን አሁን ጊዜው ነው። ጊዜው ስለደረሰ ነው። በመከላከያ የታዩ ያሉ ለውጦች በአገር ደረጃም አሉ። አገራችን የማደግ ትራክ ላይ ገብቷል። ዛሬ በተቸገርነው ደረጃ የዛሬ 3 ዓመት 4 ዓመት ላንቸገር እንችላለን። ከዛ በኋላ ሌላ ዲማንድ ነው እንጂ የሚመጣው ላንቸገር እንችላለን።